بسم الله الرحمن الرحيم. In the name of Allah, the most gracious, the most merciful. أحد 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 ልደት ሞት የሌለው መነሻ መድረሻ የማይመረመር እስከ መጨረሻ ሁሉን የፈጠረ በልቡ እንዳሻ ቀጥተኛ አምላክ አጋር የማይሻ ህዋ ምድር ባህር ሙሉ የለሻቸ ረቂቅ እጅግ ታላቅ አሐድ አላህ ብቻ ብሎ የተገዛ አንድ ባሪያ በሻ ልዑል ሆኖ ማየት በስተመጨረሻ እንዴት እንደነበር የቢላል ሕይወቱ ምንኛ ይደንቃል የጽናቱ ውጤቱ። ጥቁሩ ሀበሻ የቢላል እናት ከቤኖሽም ጎሳ ለአንድ ባሪያ ናት። ልጁም እንደ እናቱ ባሪያ ሆኖ ሲኖር አንዳች መብት የሌለው ከመረገጥ በቀር ነገን የማያልም የኡመያ ባሪያ እረኛ የነበር የግመል ያህያ የአላህ መልእክተኛ የነቢዩ መምጣት ወሬው ተዳረሰ በእያንዳንዱ ቤት በመካ አካባቢ እያነጋገረ የወቅቱ ርዕስ መሆን ተጀመረ። የቁረይሽን ነገር ታላቅነት ንዶ ሙስሊምን ለማንገስ ጣዖታትን አስክዶ መሆኑ የገባቸው የነቢዩ ዓላማ መዶላት ጀመሩ በየቤቱ አድማ። በተለይ ኡመያ ኢብን ኸሊፋ ነበር በቤቱ ሰብስቦ ሴራ የሚያስተባብር። በዚህ ጊዜ ቢላል ብዙ ነገር ሰማ ያመዛዘነ ይህን አጉል አድማ። የአላህ መልእክተኛ ጣዖታችን ንቆ ነቢይ ነኝ ቢልም ራሱን አልቆ እውነተኛ ሰው ነው ውሸት ባፋ አይዞር ታማኝ የታነጸ መልካም ስነ ምግባር። ለሰው ችግር ደራሽ አዛኝ ልብ ያለው ጉድለት የሌለበት ፍጹም ሙሉ ሰው ነው እያሉ ሲያነሱ በአድማቸው መካከል እንደ ዋዛ ይሰማል ጆሮ ሰጥቶ ቢላል ነቢዩ ተከታይ ከቶ እንዳያገኙ የሚያደርጉበትን መፍትሄ ሲመኙ። ቢላል ይገርመዋል የዚህ ሴራ ጥንስስ እንዴት ሁለት ምላስ ይኖራል በአንድ ራስ። ነቢዩ ሙሐመድ ጥሩ እንደሆኑ በውይይታቸው ሁሉም እያመኑ ታዲያ ለምንድነው አድማ ማስፈለጉ እያለ በርጋታ አሰበ ወጉ። አንድ ቀን ወሰነ ነቢዩ ዘንድ ሄዶ ለእስላም እጁን ሊሰጥ ሌላ ሁሉ ነግዶ። የሐሳቡን ፈጸመ በይፋ ገለጠ ከምንም እስላምን መረጠ። ወሬው ተሰማና የቢላል መስለሙ አሳዳሪው ጌታ የኡመያ ደሙ ፈላ ገነፈለ በእጅጉ ተቆጣ። በሱ ባሪያ መስለም የሆነውን አጣ። በጣም ተናደደ በጣም ተበሳጨ ቢላል በመስለሙ እሱ እየተቆጨ። ቢላልን ሊቀጣ ቃል ገባ የማለ ፀሐይ ተመልሳ አትጠልቅም እያለ እጅ እግሩን አሰረው ከጋላ ሸዋ ላይ ከደረቱ አስጭኖ ቋጤ ድንጋይ። በጣም ደበደቡት ገረቡት ሲበዛ ጣዖትን እንዲያመልከውን ሞዛ። ቢላል ግን በፍጹም ከአሐድ በስተቀር ካፉ ሌላ አይወጣም እንዴት ብሎ ይናገር። የቁረይሽ ሹማምንት እጅግ ተናደዱ ሀፍረት ሆነባቸው ቢላል አካሄዱ። ያለ ርኅራኄ በሳት እያጋሉ ተኮሱት ገረፉት ጣዖት ጥራ እያሉ። ቢላል መለሰ እሺ አይልም አፌ አሐድ ብዬ ልሙት ለአላህ ተሰይፌ። አሐዱን አሐድ አሐዱን አሐድ አሐዱን አሐድ አሐዱን አሐድ ነፍሱ
ነፍሱን ስቶ እስኪወድቅ ቢቀጠቅጡት አልቻሉም ሐሳቡን ምንም ሊያስለውጡት በጣም ተበሳይተው ተስፋ እየቆረጡ ድንገት አቡበከር ከቦታው ላይ መጡ። አምላክ አላህ ነው ስላለ አንድ ሰው እንዲህ ማሰቃየት ምን ይሉት ክፋት ነው? በል ከገዛህበት ክፍያ ጨምሬ ከፍዬ ልውሰደው ገንዘብ ክንቆጥሬ አሉት ለኡመያ ለባሪያ አሳዳሪው ለእስልምናው ጠላት ደመኛ መሰሪው። ኡመያ መለሰ በጣም ጥሩ ግዛኝ በከንቱ ከሚሞት እኔም ገንዘብ ላገኝ። አቡበከር ገዝተው ቢላልን ወሰዱት ወዲያው ነፃነቱን በደስታ አወጁለት። ለአላህ መልእክተኛ ነፃ የመውጣቱን አቡበከር ገልጸው ደስታ ሞላው ቤቱን። በመዲና ስደት አንድ አዛን አድራጊ መኖር ስላለበት ሆኖ አስፈላጊ ዘር ቀለም የማይለይ አድሎ የሌለበት ነፃነት አልባሹ የእስልምና እምነት ከባርነት መዞ ከትቢያ ፈልጎ ቢላልን መረጠው ሙዓዝን አድርጎ። የቁረይሾችና የሙስሊም ልዩነት እየከፋ ሄደ ወደ ምድሩ ጦርነት። በሙስሊም ተከታይ በነቢላል ዘመድ እልቂትን የሚሻት ፊሳት የሚያነድ ዑቅበት የሚባለው ጨካኝ ሰው አውሬ ኡመያን ሰው መሃል አዋርዶ በወሬ በሙስሊም ሕዝብ ላይ ሰይፉን እንዲያነሳ ወደ ኋላ እንዳይል ለነፍሱ እንዳይሳሳ የግድ አስገደደው ተነሳ ሊዋጋ። ፍልሚያው ተጀመረ የለም እንዳይነጋ ወጣ ካፎቱ ሰይፍ ተመዘዘ ሰው አንገት ለአንገት እየተያያዘ። ወይ መግደል ወይ መሞት የለው ሌላ ምርጫ እናት ወዳይገቡ ይጠፋል ማምለጫ። ምድር ቁና ስትሆን የደም ጎርፍ አበላ የዚህም የዚያም ሲቀወድቆ የሰው ገላ ሰይፍ ላይ ሰይፍ ሲጋጭ አንገት ሲከነጠስ የረጋው አሸዋ አቧራ ሆኖ ሲጤስ። አላሁ አክበር አላህ አላሁ አክበር አላህ አሐድ 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 እያለ ሙስሊሙ በእምነት ፍቅር ሲነድ ያኔ ፊቱ የሚቆም እንደምን ያለውን ነጩ ሰይፍ ሲቀላ አንገት መሬት ሲወርድ። አላሁ አክበር አሐድ ትላንት የቢላል ጦር ዛሬ ግን የሙስሊም የሁሉም መፈክር መሆኑን ያወቀው ኡመያ በብልጠት ሞት ሳይቀድመው እጁን አሰበ ለመስጠት። አብዱራህማን ማርኮት እጁን ይዞ ሲሄድ ፊቱ ተደቀነ በድንገት አንድ ወንድ። ይህ ሰው ቢላል ነበር የትናንቱ ባሪያ። አብዱራህማን ዞር በል ፈቀቅ በል ወዲያ አለ ቢላል ነዶት ሰይፉን አዘጋጅቶ የኡመያን አንገት ለመቀንጠስ ጓግቶ። ተው ቢላል አይሆንም ይሄ ምርኮኛ ነው አለ አብዱራህማን ኡመያን ሊያስትለው። ቢላል ተናደደ እጅግ ተበሳጨ ኡመያን ለመግደል እየተወራጨ። ኤው አብዱራህማን ያልደረቀ ደም ነው የኔም ያንተም ወንድም በሰይፍ የገደለው። እምልልሃለው ክዳነ ኡመያ ነፃነት አልሻም እኔ ልሁን ባሪያ። ቢላል አጋዥ ጠራ እናንተ ወንድሞቼ የክህደት መሪን ኡመያን አግኝቼ እሱ ነፃ ይሁን ቢላል ከናንተ ውስጥ እኔ ባሪያ ልሁን አሁን ለሞት ልስጥ። የዲን አጋዦቹ ኡመያን ከበቡ ዘወር አለ አብዱራህማን ራቀ ካጠገቡ። ቢላል ዘለለና በተጠማ ሰይፉ ከተፈው ኡመያን ያንን የሰው ክፉ። አሐዱን አሐድ አሐዱን አሐድ አሐዱን አሐድ አሐዱን አሐድ አክበር አሐድ ብሎ ተንጠራራ ሰይፉን ከፍ አድርጎ ቢላል ፊት ወራ። ከድሉ በኋላ የአላህ መላእክተኛ ቢላልን አቅርበው ልክ እንደ ጓደኛ የተረጋጋና የሰከነ ኑሮ በመልካም መግባባት በእምነቱ ተከብሮ። አንተ የጀነት ሰው እስከ መባል ደርሶ በነቢ አንደበት ነበር ተሞግሶ። ከነብዩ ህልፈት በኋላ የነበሩት አቡበከር ሲዲቅ ቢላልን ወደዱት። በሙዓዚንነት እንዲዘልቅ ለመኑት በእምነት በጽናቱ ስለሚመኩበት። ቢላል ግን አላቸው የልቡን አውጥቶ በፊ ሰቢልላህ ሊኖር ሁሉን ትቶ። ማቀዱን ገለጸ በታላቅ ተማጽኖ ለአላህ ለማጠር ፍጹም ነፃ ሆኖ።
አቡበከር ሲዲቅ ሙአዚንነቱን ይዞ እንዲቀጥል ሞገቱት ቢላል ግን አምርሮ እንዲህ ተናገረ እርሶ ነፃ ያወጡኝ ለአላህ ከነበረ በቃ ለአላህ ይስጡኝ ይፍቀዱልኝና ለኔ ከዚህ በላይ ደስታ የለምና ነፃ ሲያወጣው ለአላህ ብዬ ነው ብለው ፈቀዱለት ቢላል እንዳስበው በፊ ሰቢልላህ ከዚህ ቀን አንስቶ ኖሮ አለፈ ቢላል ለሙስሊም አብርቶ ኖሮ አለፈ ቢላል ለሙስሊም አብርቶ ቢላል ያበሻ ወርቅ ያበሻ እንቁ ኩራት መመኪያችን መሆኑን ወቁ እኛ ያበሻ ልጆች የሙስሊም ቀንድነን ነክተን ተክተን እንቁም አላህ ለሰጠን ዲን የባርነት ቀንበር ሰንሰለት በጥሶ ሕይወቱን ለአላህ በክብር አግዞ አሐድ ብሎ ያለፈ የሙስሊሞች አርማ የእኛ በመሆኑ የቢላል ዓላማ አንድ ሆነን ለአንድነት አንድ እንደነበሩት ሩሃቸውን ሰጥተው ለዓለም እንዳበሩት እንደ ቢላል ጽናት እንቁም ሳናቅማማ ነውና እስልምና ጀነት አድራሽ ማማ አትቦዝኑ አታክቱ ሙእሚን ከሆናችሁ ምንጊዜም ዘወትር የበላዮች ናችሁ የረሱልን መንገድ ፈርሳት ለኩ ያዙ ለማይለወጠው ለአላህ ተገዙ አትቦዝኑ አታክቱ ሙእሚን ከሆናችሁ ምንጊዜም ዘወትር የበላዮች ናችሁ የረሱልን መንገድ ፈርሳት ለኩ ያዙ ለማይለወጠው ለአላህ ተገዙ ለማይለወጠው ለአላህ ተገዙ أحدنا أحد أحدنا أحد أحدنا أحد أحدنا أحدنا أحد أحدنا أحد أحدنا أحد أحدنا أحد